ሃይ ጋይስ ሰላም ባለፈው ሶስት ቁጥሮችን ተቀብለን የማባዛት ውጤታቸውን ዲስፕላይ አድርገን ነበር። ዛሬ ደግሞ አንድ ቁጥር እንቀበልና ያ ቁጥር የተቀበልነው ቁጥር ኢቭን ነው ወይስ ኦድ ነው የሚለውን ነው የምናይ ማለት ነው። መጀመሪያ ስላሽ ኢንክሉድ ስትሪም ኢንተር then using namespace std namespace std semicolon ከዛ በመቀጠል ሜን ፋንክሽን ማለት ነው int main ብራስ ኢንተር ትልቅ ብራስን ከፍትና ኢን ቁጥር እንቀበላለን ወይም ቫሪያብል ዲክላር እናደርጋለን። መጀመሪያ int ነምበር የሚባል ቫሪያብል ዲክላር አደረግን። ከዛ እንቀበል out enter the number to identify whether the number even or odd number even or odd ስፔሻሊ ሴሚኮለን ኢንተር አሁን ሲኤን እንበለው ሲኤን ነምበር ዘን ኢፍ ፋንክሽን እንጠቀማለን። ኢፍ ኤልስ ማለት ነው። if the number is divided by 2 equals to remainder 0 equals to then the number is even else the number is odd የሚለውን ማለት ነው። if number remainder ይሄ remainder ማለት ነው 2 equals to 0 ከሆነ ኢንተር ብራስን ከፍተና ሲኦት በር ሲኦት is space እናደርግና ሲኦት is even the number is even የሚለው ማለት ነው። then next ካልሆነ ደግሞ ሪሜንደሩ 0 ካልሆነ ደግሞ ኤልስ የሚለውን ፋንክሽን እንዲሰራለን ያደርጋል ማለት ነው። else ሲኦት number ሲኦት is odd የሚለውን እንዲያወጣልን እናደርጋለን። አሁን እዚህ ጋር እኔ ፋይናሊ ሪተርን 0 አሁን እንግዲህ ዋና ፋንክሽኑ ይሄ ነው የሚለይልን ማለት ነው። ይቺ ናት። ምን ይላል? ኢፍ ነምበር ፐርሰንት ምልክት 2 ኢኳልስ 0 ማለት ነምበሩ ሲካፈል ለሁለት ሪሜንደሩ 0 የሚሆን ከሆነ ነው የሚለን። ይሄ ፐርሰንት ምልክት የፐርሰንት ምልክቱ ሪሜንደሩ ነው የሚያሳየው። ሪሜንደር ኢኳልስ 0 የሚሆን ከሆነ the number is even በልልን። ካልሆነስ ኤልስ ያ ማለት ሪሜንደሩ 0 ካልሆነ ማለት ነው። ኤልስ the number is odd
ብለህ አውጣልን እያልነው ነው። እስኪ አሁን ቼክ እናድርግ። ይህን መጀመሪያ ሴቭ እናድርገው። ሴቭ አስ ኢቭን ብለን ሴቭ አደረግነው። ዶክመንት ውስጥ ነው ያለ ኢቭን። አሁን ኤክስኪዩት የሚለው ላይ እንገባና ራን እናድርገው። ኮምፓይል አድርግልህ እያለኝ ነው። የስ እስኪ እንጠብቀው። ኢንተር ዘ ነምበር አይደንቲፋይ ዌዘር ዘ ነምበር ኢዝ ኢቭን ኦር ኦድ ይለናል። እሺ አሁን 10 ላስገባ። ዜን ኢንተር ምን ይላል? 10 ኢዝ ኢቭን ይላል። 10 ኢዝ ኢቭን ይላል። እስኪ አሁን ደግሞ ሌላ ቁጥር ኦድ ቁጥር ላስገባ። እስኪ 15 ላስገባ። ኢንተር ይኸው ዘ ነምበር ኢዝ ኦድ ይላል። 15ን ስናስገባ ዘ ነምበር ኢዝ ኦድ ይላል ማለት ነው። ስለዚህ ፕሮግራሙ ትክክል ነው። እንደዚህ አድርጋችሁ መከታተል ትችላላችሁ። እነዚህን እና መሰል አጫጭር ነገሮች እንዲደርሷችሁ ላይክ፣ ሼር ኤንድ ሰብስክራይብ የሚለውን ተጫኑ። እንደዚህ ያልን አብረን እንቀጥላለን። እሺ ቴንኪው።